አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ተከታታዮች እንዴት ናችሁ? እኔ ከአልሐምዱሊላህ ሰላም ነኝ። ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። እንዴት ናችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናል ተከታታዮች በሙሉ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ከአልሐምዱሊላህ ሰላም ነኝ። ባላችሁበት ሰላማችሁ በዘት ይበልልኝ ያልኩኝ ዛሬ በአዲስ ቪዲዮ ብቅ ብያለሁኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንሻላ ዛሬ የመጣሁት ቪዲዮ ትንሽ ዘብዝፈ የምንጠቀመው ቅባት ነው ማለት ነው። ብዙዎቻችሁ ጸጉራችን ከስር ይነቃቀላል፣ ወዝ የለውም እና ምን እናድርግ ላላችሁት ነው። ጸጉራችሁ በተለይ ለሚነቃቀልባችሁ፣ ለሚያያዝባችሁ እና ከምርጥ ቅባት ነው ማለት ነው። እዚህ ጋር የተጠቀምኳቸው ግብአቶች በፎቶ ለቅላችኋለሁ። ጥቁር አዝሙድ፣ ሴም ሰሊጥ ማለት ነው። ሴም የታመሰ ማለት ነው። አምስት አድርጋችሁ እንደዚህ ማለት ነው። ሴሙን ሌላው ኖርማል ነው ማለት ነው። ሴሙን ብቻ ነው የምታምሱት። እዚህ ጋር ሞሪንጋ አንዳንድ ማንኪያ ነው ሁሉንም የጨመርኩት። ሞሪንጋ የተፈጨ ፓውደሩ ማለት ነው አለኝ። ጥቁር አዝሙዱም አንድ ማንኪያ፣ ሴሙም አንድ ማንኪያ ነው የጨመርኩት ማለት ነው። እና ምርጥ ቅባት ዘብዝፈን እንጠቀም እላችኋለሁ ውዶችዬ። አሪፍ ቅባት ነው። ምክንያቱም ጸጉራችን ለሳሳብን፣ ለተነቃቀለብን ሮዝመሪ በተለይ ሮዝመሪ ጸጉርን ያፋፋል፣ ያረዝማልም ደግሞ ያበዛልም ማለት ነው። ሮዝመሪ ሞሪንጋ ቅጠልም እንደዚሁ በጣም ለጸጉር ተስማሚ ቅጠል ነው። ጸጉራችንን ያበዛልናል። ልስላሴ ወዙ ራሱ በጣም አሪፍ ነው። ከርዳዳ ጸጉር ላለባችሁ በተለይ ይህንን ተጠቀሙት ማለት ነው። እና እንደዛ አድርጌ ነው የተጠቀምኩት ማለት ነው። እኔ እዚህ ጋር ያላችሁ መጨመር ትችላላችሁ፣ ከሌላችሁ ግዴታ አይደለም። እዚህ ጋር አንድ ማንኪያ ታልባ ነው የጨመርኩት። አንድ ማንኪያ ታልባ ለጸጉርም ሆነ ለፊትም ምርጥ ውህድ ነው። በጣም አሪፍ ውህድ ነው። እንደ ሻምፖ ራሱ መጠቀም ትችላላችሁ። ታልባን በውሃ አንተክትካችሁ አፈልታችሁ ጀሊውን እንደ ለሻምፖ መጠቀም ትችላላችሁ። አሪፍ ውህድ ነው። እዚህ ጋር አንድ ማንኪያ አብሽ ጨምር ያለሁ ማለት ነው። ከእንትን አንድ ማንኪያ አብሽ ጨምር ያለሁ። እንትን ቀረፋ እንትን ቅርንፉድ መጨመር ትችላላችሁ። ቅርንፉድ መጨመር ትችላላችሁ ካላችሁ ማለት ነው። እሱም አሪፍ ቅባት ይወጣዋል ማለት ነው። እና አሪፍ ይሆናል እንደውም ማለት ነው። እዚህ ጋር ስቻ አልጨመርኩም እኔ ማለት ነው። እና ይሄንን ይመስላል ውህዴ ማለት ነው። ወደ አሰራሩ እንገባለን። ያው እዚህ ጋር ነግሬያችኋለሁ። አምስት አድርጉት ብያችኋለሁ ማለት ነው። ሴሙን እዚህ ጋር ጥቁር አዝሙድ ታልባ እንግዲህ 6 ውህድ ነው የተጠቀምኩት ማለት ነው። ለመዘፍዘፍ እንደዛ አድርጋችሁ ዘፍዝፋችሁ ለአንድ ሳምንት አቆዩት ማለት ነው። ለ5 ቀን ለ6 ቀን ከዛ በላይ ባታቆዩት አሪፍ ነው። እንደውም ሲቆይም ደግሞ ግን አሪፍ ይሆናል። ምርጥ ቅባት ይወጣዋል ማለት ነው። እና ግን እኔ እስከ 6 ቀን ነው ዘፍዝፌ ያስቀመጥኩት ማለት ነው። እንደዚህ ያለ ጠርሙስ ኖርማል ጠርሙስ ውሃውን አዳርቃችሁ ምን ብላችሁ በጠርሙስ አድርጉት ማለት ነው። በጠርሙስ ሲሆን አሪፍ ይሆናል ማለት ነው። እና ይሄው ሁሉንም ጨምር ያለው በአንድ ላይ ጨመርኩት ማለት ነው። ሁሉንም ውህድ በአንድ ላይ ተጨምሩትና ቀላቅሉት ማለት ነው። እና ውድዬ ይሄው ልዘፈዝፈው ነው ማለት ነው። አዘጋጅቼዋለሁ፣ ጨርሻለሁኝ፣ ቀላቅዬዋለሁ። ይሄው አያችሁት፣ ሁሉንም በአንድ ላይ ነው የጨመርኩት። እዚህ ጋር አንድ ብርጭቆ ዘይት ሆናለኝ ማለት ነው። አንድ ብርጭቆ ዘይት ሆናለኝ። በዚህ ዘይቱን ነው የምንዘፈዝፈው ማለት ነው። አንድ ብርጭቆ ዘይቱን አረግና
እዘፈዝፋለሁ። ከዛ ኮኮናት ቅባት ያላችሁን ቅባት መጨመር ትችላላችሁ ከዚህ ዘይቱን ጋር ማለት ነው። እና እንደዚህ አድርጋችሁ ትንሽ ከፍ ማለት አለበት ከውሁዱ ትንሽ ከፍ ማለት አለበት ማለት ነው እንትሉ እና ይሄንን ኮኮናት ነው የተጠቀምኩት እኔ። ያኛውም አረንጓዴው ኮኮናት ካገኛችሁ እሱም አሪፍ ነው። እኔ እዚህ ያለኝ ይሄ ስለሆነ ይሄንን ተጠቀምኩ ማለት ነው። ባዝሊን ቅባት፣ አጉሎ ቅባት የፈለጋችሁትን ነገር መጠቀም ትችላላችሁ ማለት ነው። እኔ ተጠቅሜያለሁኝ። የፈለጋችሁትን ቅባት መጨመር መቀላቀል ትችላላችሁ። እንደዛ አደርጋችሁ ማለት ነው። ያው በልኩን እኔ ስለማውቀው በላይ እንደዚህ ነው የጨመርኩት ማለት ነው። ቢያንስ ግማሽ ብርጭቆ ቢሆን የሻይ ብርጭቆ ጨምሩበት ማለት ኮኮናት አሪፍ ነው። ከዛ እዚህ ጋር ደግሞ አጉሎ ቅባት አለኝ ማለት ነው በጥቁሩ። ይሄው በጥቁሩ ነጩ ሳይሆን ይሄ ጥቁሩ ነው የተቀላቀለ ነው። ጥቁር እንትን ነው ማለት ነው። እና አጉሎ ነው። የአጉሎ አይነቶች አሉ በእርግጥ ሁለት አይነታቸው ምናምን ጥቁር አጉሎ አለ ታውቃላችሁ። በተለይ ከኢትዮጵያ ገጠር አካባቢ ያላችሁ ልታውቁት ትችላላችሁ ማለት ነው። እና ያ አጉሎ ነው ማለት ነው ይሄ። እና እንደዚህ አድርጋችሁ አጉሎ ቅባቱን ጨምራችሁ እኔ ኮኮናት አጉሎ ዘይቱን የጨመርኩት ሌላም ቅባት ባዝሊን ካላችሁ መጨመር ትችላላችሁ። ግን ይሄ ስለሚበቃኝ ይሄንን የጨመርኩ ማለት ነው። እንደዚህ አድርጋችሁ በደንብ ቀላቅሉት። በደንብ አድርጋችሁ ቀላቅሉት ማለት ነው። እንዲዋሃድ ዘይቱን እንትን እንዲለው በደንብ አድርጋችሁ እንዲቀላቅሉት። ስንቀባ ደግሞ በፈለግነው ሰዓት መቀባት እንችላለን። ሽታ የለውም እንትን አይልም። እንዴት ተጋነነ ሽታ የለውም። ምርጥ እንትን ስለሆነ ማለት ነው። ስለዘፈዘፍ ነው የተፈጨ ስላልሆነ ሁሉም እንደዚሁ ኖርማል ነው። ስለዚህ የተፈጨ ቢሆን አብሹ ትንሽ ስላለ አብሹ ሊሸትብን ይችላል እንላለን፣ ግን አይሸትም ይሄ ማለት ነውና አሪፍ ቅባት ነው። በደንብ አድርጋችሁ ሰርታችሁ ተጠቀሙት፣ ትለወጡበታላችሁ። ሀቂቃ በጣም ነው ቅባቱ አሪፍ ቅባት ነው። መቼም ሰው የተስማማው ነው አይደል ሰው የሚያጋራው። እኔ ፀጉሬን ስላለሰለሰልኝ ስላበዛልኝ እና ደግሞ ርዝመት በጣም እንትን ይላል። በትንሽ ጊዜ በተከታታይ ለአንድ ወር ተጠቀሙት፣ ለአንድ ወር ተጠቀሙት በተከታታይ ማለት ነው። ሳታቋርጡ ለአንድ ወር ተጠቀሙት። አያችሁት ከለሩ ራሱ አሁን እንደዚህ ሆኖ እንደዚህ ቅቅል ሲል እንትን ያህል ፀጉራችን ራሱ ከለር የተቀየረብን ከለር የተቀባነው ነገር ቀለም ምናምን ካለ ከለሩን ራሱ ወደ ጥቁርነት ይመልሰዋል ማለት ነው። አያችሁት እንደዚህ አድርጋችሁ በጨርቅ ጥቅልል አድርጋችሁ ሸፍናችሁ አስቀምጡት ማለት ነው። ቀዝቃዛ ቦታ ላይ አስቀምጡት ማለት ነው። እንደዚህ አድርጋችሁ ልንቀባ ስንል ሬዲ ሲሆን እናውጣ። አያችሁት እኔ አሁን እንግዲህ ጨርሻለሁ። አያችሁት ጠሏል። እንደዚህ ሆኖ ከታች እንትሉ ከላይ ሴም ከላይ ቁጭ ብሏል ማለት ነው። እና እንደዚህ ስንጨርስ ደግሞ እንደዚህ ቀላቅለን ነው ማጥለል ያለብን ማለት ነው። ከስር የተቀመጠው ውህዱ እንዲወጣ እንደዚህ ቅልቅል ልናደርግና ከዛ በማጥለያ እናጠላዋለን ማለት ነው። አያችሁ ከለሩ በጣም አሪፍ ከለር ነው። ለፀጉራችንም ራሱ ተስማሚ ነው ማለት ነው። እና እንደዚህ አድርገን ፀጉራችንን እንቀባላለሁኝ ማለት ነው። በጣም አሪፍ ቅባት ነው። ብታምኑም ባታምኑም ማለት ነው። ሞክሩትና ምን አለች ትላላችሁ በዛ ሰዓት ማለት ነው። ታመሰግናላችሁ ማለት ነው። እና እንደዛ አድርጌ ነኝ ያው በማጠለያ ነው ያጠለልኩት ማለት ነው። ጨርቅ ካላችሁም በጨርቅ ማጠል ትችላላችሁ። ግን እዚህ ጋር የሚገባብኝ ውህድ ነገር ስለሌለ የተፈጨ ቢሆን አዎ ወደታች ወርዳል እላለሁ። ግን የተፈጨ ስላልሆነ ሁሉም እንትን አይወርድም ምናልና በወንፊት ነው በማጥለያ ነው ያጠለልኩት ማለት ነው። እና ያያችሁት አወራረዱ ውፍረቱ በተለይ በጣም ውፍረት አለው። ወፍራም ቅባት ነው። እና ስለዚህ እንደዛ አድርገን እንጠቀሙላለሁኝ። ኢንሻአላህ ያው አዲስ ቪዲዮ ይሄ ነው። ሰሞኑን ደግሞ ምርጥ ቅባቶችንም ማስኮችንም እለቅላችኋለሁኝ። በደንብ እንደሰራሁት አድርጋችሁ ሰርታችሁ ተጠቀሙ። ለ6 ቀን ለ5 ቀን ዘፍዝፋችሁ ቁጭ አድርጉት። ሲም መቼም ከየቤቱ አይጠፋም። ጥቁር አዝሙድ፣ አብሽ በየቤቱ አለ።
የስጋ መጥበሻው ራሱ ብትገዙ ፍሬሹ ራሱ ቢኖራችሁ ፍሬሹን መጨመር ትችላላችሁ። ፍሬሹን መጨመር ትችላላችሁ። ትንሽ ታልባ ነው በየአረብ ሀገሮች ላይ ትንሽ የማይገኘው ያው ትልልቅ ሱፐር ማርኬቶች ላይ ስለሆነ የሚገኘው እሱን ደግሞ እንደምንም ብላችሁ ገዝታችሁ መጨመር ማለት ነው። ከሌላችሁም ደግሞ ችግር የለውም ጨመራችሁት ማጨመር ችግር የለውም። እና ይኸው ቅባት ይሄን ይመስላል። አያችሁት ውፍረቱን? ማሻአላ ተባረካላ። እንደዚህ አድርጋችሁ ቪዲዮውን እስከመጨረሻው አይታችሁ ተጠቀሙ ትላለሁኝ። አያችሁት? በማንኪያው ራሱ ስንት ስለው በጣም ወፍራም ነው ማንኪያው ላይ ራሱ ማለት ነው። እና አሪፍ ቅባት ነው እና እንደምትጠቀሙበት ተስፋ አለኝ ማለት ነው። ሰርታችሁ እንደምትጠቀሙበት ተስፋ አለኝ። ስለዚህ ስትቀቡት ደግሞ ብዙ ጊዜ እናገራለሁ፣ ስትቀቡት ማሳጅ አድርጉት። ፀጉራችሁን ቀብታችሁ ዝም ብላችሁ ቅጭላታችን ላይ ደፍትውት አናድርገው፣ ማሳጅ እናድርገው። በጣም እንደዚህ ፀጉራችን ሽት እያደረግን መሳጅ እያደረግን ስንቀባው በጣም አሪፍ ነው የሚሆነው። ከስር ያለው የተነቃቀሉ ፀጉራችን እንደ አዲስ ይበቅላል። ገባችሁ? እና ከፊት ለፊታችን ራሱ የሸሸብንን ቅባት የሸሸብንን ፀጉር በደንብ አድርገን መሳጅ እያደረግን እንትን እንበለው። ስንቀባ ለሁለት ለሶስት ቦታ እንሰራው ማለት ነው። እንደዛ አድርገን አስረን እናስቀምጠው። ፀጉራችን ለአንድ ሰዓት እንደዛ ተቀብተን ብናቆየው አሪፍ ነው። ለአንድ ሰዓት ተቀብተን ከዛ መታጠብ ማለት ነው። ባትታጠቡትም ማታ ተቀብታችሁ ራሱ ቀለጥ ጧት ላይ ስትፈቱ ፀጉራችሁ ኖርማል ነው፣ ሽታ የለውም። እና እንደዛ አድርጋችሁ ተጠቀሙት ማለት ነው። እንጠቅማችኋል እንጂ አይጎዳችሁም። አያችሁት? ውፍረቱ ነውልኝ ጥቁረቱ ራሱ ማለት ነው። ለእውነት ለመናገር ለሸበት ራሱ ይሆናል ይሄ ማለት ነው። እኔ ብዙ ጊዜ እጠቀመዋለሁ። ፀጉሬን አሪፍ አድርጎልኛል። ስለዚህ እንደዚህ እየዘፈዘፋችሁ ተጠቀሙ ትላለሁኝ። ኢንሻአላህ የዛሬው ቪዲዮ ይሄን ይመስላል። ስለምታበረታቱ ስለምታጠናካክሩኝ፣ አይዞሽ በርቺ ያለን ስለምትሉ ሁሉ በጣም አመሰግናለሁ። ሼር፣ ላይክ፣ ኮሜንት ስለምታደርጉልኝም እንደዚሁ አመሰግናለሁ ውዶችዬ። ባላችሁበት ፈጣሪ ይጠብቅልኝ፣ ሀገራችንን ሰላም ያደርግልን። ለአሁንም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኢንሻአላህ በቀጣይ ቪዲዮ ውስጥ የምንገናኝ እንግዲህ ባላችሁበት ሰላም ሆኑልኝ። የዛሬው ቪዲዮ ይሄን ይመስላል። ሰርታችሁ ተጠቅማችሁ ኮሜንት ስር አስቀምጡልኝ፣ አስተያየታችሁን እመልሳለሁኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።